ሰላም ጤና ይስጥልኝ እንዴት ናችሁ? ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ እንግዲህ ስለተለያዩ የውጭ ሀገር ህይወቶች ጉዳዮች ያነሳን እንግዲህ የምንወያይበት ነው ማለት ነው። በዚህ አጋጣሚ የቻናሌ ቤተሰብ ያልሆናችሁ ቻናሌን ሰብስክራይብ በማድረግ ተቀላቀሉ ዘንድ ጋብዛችኋለሁ። ዛሬ ምንድነው ይዤላችሁ የመጣሁትኝ በብዙቻችሁ ጥያቄዎች መሰረት እንግዲህ ስለ ቡልጋሪያ ስራ ነው እና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ባለፈው እንግዲህ በለቀኩላችሁ ቪዲዮ ላይ ያው ቡልጋሪያ ጥሩ ሀገር እንደሆነች እና የተለያዩ የስራ ኦፖርቹኒቲዎች እንዳላቸው ያው ባለፈው ቪዲዮዬ ገልጬላችሁ ነበር። ዛሬ ደግሞ እንግዲህ የስራዎቹን ሊንኮች እናንተ ያው ገብታችሁ አይታችሁ ራሳችሁ አፕላይ የምታደርጉበት ሊንክ ነው ይዤላችሁ የመጣሁት ማለት ነው። በቀጣይ ደግሞ ሌሎችም ሊንኮችን ይዤላችሁ እመጣለሁ። ለዛሬ ግን በዚህ ቪዲዮ ይዤላችሁ የመጣሁት 5 ሊንክ ነው። እስከ መጨረሻ ድረስ እንግዲህ ቪዲዮውን ተከታተሉ። እንግዲህ ሊንኩን ስታዩ እና ሊንኮቹ ስታገኙ ምንድነው ማድረግ ያለባችሁ የሚለውን ነገር እዚህ ጋር ነግራችኋለሁ። ከዛ ሊንኮቹን በስተመጨረሻ አስቀምጥላችኋለሁኝ ማለት ነው። ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እና ምንድነው እንግዲህ እናንተ አፕላይ ስታደርጉ የሚጠብቃባችሁ ነገር ኢሜል ያስፈልጋችኋል። ኢሜላችሁ ማለት ሁሉ ጊዜ የሚሰራ እናንተ ሁሉ እየከፈታችሁት የምታዩት መሆን አለበት። ምክንያቱም እነሱ ያው እንደዚህ ውጭ ሀገር የትኛውም ሀገር ላይ አፕላይ ስታደርጉ ለስራም ሆነ ለሁሉ ነገር ስልክ ኢሜል ግድ ነው። ግን ብዙ ጊዜ ኮንታክት የሚያደርጓችሁ በስልካችሁ ሳይሆን ብዙ ጊዜ ኮንታክት የሚያደርጓችሁ በኢሜላችሁ ነው ማለት ነው። ስለዚህ ይሄ ያላችሁ ኢሜል ፓስወርዱ በደንብ የምታውቁት ሁሉ ጊዜ የምትጠቀሙበት እናንተ ሁሌ የምትከፍቱት መሆን አለበት ማለት ነው። ምክንያቱም ኤቭሪቲንግ ከሞላችሁ በኋላ ሁሉ ነገር የሚመጣላችሁ በኢሜላችሁ ስለሆነ ማለት ነው። እናም እንግዲህ ኢሜላችሁ ላይ በሰው ኢሜል መክፈት አይቻልም፣ አይሆንም። ሌላ ደግሞ ፓስወርዳችሁን የምትረሱት ከሆነ ፓስወርዳችሁን መዝግባችሁ ለብቻ ይዛችሁ ያው ብትረሱት እንኳን ኢሜላችሁን ስትከፍቱ ያ የመዘገባችሁት ስላለ ያው ከመዘገባችሁት አትረሱትም ማለት ነው። እና እንደዚህ አይነት ኢሜል የሚሰራ ኢሜል ትክክለኛ ኢሜል የራሳችሁ የሆነ ያስፈልጋችኋል ማለት ነው። ሌላው እንግዲህ ምንድነው ያው ስታገኙ ዌብሳይቶቹን ያው ስታዩዋቸው የገባችሁ አፕላይ ማድረግ ነው። የሚያስፈልጉትን ነገሮች እዛ ላይ የሚጠይቋችሁን ነገሮች መሙላት ነው ማለት ነው። እንግዲህ ከዚህ ቪዲዮ በኋላ ሊንኩን አስቀምጥላችኋለሁኝ። እንግዲህ ያው እንደዚህ እንዳያችኋቸው ሊንኮች ማለት ነው ያያችሁ ወደ 5 ሊንኮች ናቸው። 5ቱንም ሊንኮች እንግዲህ እየከፈታችሁ ቼክ እያደረጋችሁ ያው ሙሉ ለሁላችሁም ደግሞ መልካም እድልን እመኛለሁኝ ማለት ነው። በተረፈ ቻናሌን ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ ሁላችሁንም። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ባይ ባይ።